እኔና አንተን አያስተሳሰርም ከዛ በፊት ያለው ታሪክ እኮ ከዛ ጀምሮ ኦሮሞ የሚባል አልነበረው። ቆይ እንደዛ ከሆነ የለውበትም ማን መስተጋብር የለህም ከኔ ጋር እኮ ነው። እሱን ልዩነት ታምናለህ አንተ? አላምንም። ኦኬ ምክንያቱም አላምንም ስለ አሁን የተናገርካቸው ልክ አሁን እንዲህ ቢሆንታችን ደስ ይለኛል። ይኸውልህ እኔ ጠየቁ ልክ ስትመጣ ደግሞ እኔ ደግሞ ልበልና ቀጥሎ ትመጣለህ። ለምሳሌ አንተ አሁን እያሰብክ ያለው የ100 ዓመት ታሪክ ነው። እስቲ አለፍ ብለህ ደግሞ ይኸው 500 ዓመት 1000 ዓመት እንሂድ። መቼም ይሄ ህዝብ 1000 ዓመት እዛ ምድር ላይ የለም ብለን አንከራከርም። ይሄ ህዝብ አለ በፈለገው። እኔና አንተ መኩዬ ላቋርጥህና እኔና አንተን አያስተሳሰርም ከዛ በፊት ያለው ታሪክ እኮ። ቆይ እሺ ልንገርህ። አንተ እኔና አንተ ማንተሳሰር ከሆነ አንተ እኔ ለምመሰልክ አንተ ለምን ቆይ አይደለማ አያስተሳስረንም። ፖለቲካሊ ነው የምልህ። ቆይ እንመጣለን እኮ አንተው ነው እኮ እኔና አንተን አያመሳስለንም ስትለኝ እኔና እኔ ጓደኛ አብረን የኖርንበትን ጊዜን እኮ እያጠራን እንድንሄድ ነው። ከዛ በፊት አብረን ኖረናል አልኖርንም? መጀመሪያ ክልል ቆይ ለዛ እኔና አንተ ብቻ ብናወራ ደስ አናፋት የሮቢራ መሬ ነጋቶሊ ወንስ ደሞ ወልት ዴቢና ማሜ በያተ ይልፋድ ወንድሜ ማሜ ጋር በራሳችን ቋንቋ ባገር ይውላይ አየና እኔ ዛሬ አንተን እንደዚህ ላናግርህ። ቆይ ችግር የለም አሁን ጊዜ ሰጥቼ ስለማናገርህ ስታብሊሽ ላድርግልህ ፈቅጄልህ በደንብ እንድትናገርም ስለምፈልግ ስታብሊሽ ላድርግ። መስተጋብር የሚባለው ነገር ራሱ እኔና አንተ በመልክ እንመሳሰላለን ወይም ደግሞ አብረን የሆነ ቦታ ላይ ኖረናል ከሚለው አንፃር ሳይሆን መስተጋብር የሚባለው ግብሩ ምንድነው? መስተጋብር ማለት አብሮ ያለ ግብር ማለት ነው። አብሮ የነበረን ሀገር አብሮ የነበረን ፖለቲካል ኤንቲቲ የተመሰረተበትን ጊዜ ነው ሄጄ ትራክ ያርኩልህ እንጂ እኔ ጓደኛ አለኝ ፕሪንስ ካሊሳ የሚባል ጓደኛ አለኝ። ትምህርት ቤትም አብረን ሄድን የዛሬ 20 ዓመት። የካሊሳ ልጅ ነው የቢሾፑ ልጅ ነው። በጣም ነው የምንመሳሰለው። ወንድማማች ሁሉ እንመስላለን። ሩዋንዳዊ ነው፣ ቱትሲ ነው፣ ሩዋንዳዊ ነው። ከኔ ጋር በጣም የምንመሳሰል በመልክ የምንመሳሰል ሰው ነው። እኔና እሱ እንመሳሰላለን። አፍሪካዊነት አለን፣ ብዙ ነገር አለን። ግን እኔና እሱ ፖለቲካሊ ምንም አይነት የሚያገናኘን ነገር አልነበረም። በአንድ ሀገር ግዛት ስር በአንድ ማንነት ውስጥ በአንድ አስተዳደር ውስጥ መስተጋብር አልነበረንም። እኔና አንተን ግን በአንድ መስተጋብር ውስጥ ያስገባን ታሪክ የመጣው የሚታወቀው ከረንት ኢትዮጵያ የምትባለው ስቴት ስክራምብል ፎር አፍሪካ ዩሮፖች ከወሰኑበት ከጀርመኑ ሚቲንግ በኋላ ሚኒሊክ ወደ ሁለተኛው ሚኒሊክ ወርዶ የሳውዝን ድንበር እንዳለ ኮንሶሊዴት ያደረገበት ሰዓት ነው። እኔ እንደ አንድ ኦሮሞ የኢትዮጵያ የሚለው ማዕቀፍ ውስጥ ኮንሶሊዴት የሆንኩት እንደ ሀገር ያ ማዕቀፍ ሲመጣ does that make sense? Yeah, I got it. እስቲ አንድ ጥያቄ ልጠይቅ። ልብነ ድንግልን ታውቀዋለህ? ስለ ልብነ ድንግል አውቃለሁ። ስለ አፄ ልብነ ድንግል የት ድረስ ነበር ግዛቱ? አፄ ልብነ ድንግል ግዛቴ የት ድረስ ነው እንደሚል ልነግርህ እችላለሁ እንጂ ግዛቱ የት ድረስ እንደሆነ አንተ ልታረጋግጥልኝ አትችልም። እኔ አረጋግጥልሃለሁ። ቀጥል አንተ ንገረኝ መጀመሪያ። ነው ለምን መሰለህ ይሄን ያመጣሁበት ፖይንት ልንገር። አሁን አንተ ፖለቲካሊ አያመሳስለንም ብለህ የመጣኸው ከልብነ ድንግል ሀገር ከግራኛ አህመድ እስከ አፄ ምኒልክ ያለውን ወስደህ ኦኬ። ከዛ ፊት ግን በዳይትም ጊዜ ከዛም በፊት ብዙ ልንሄድ እንችላለን። የኢትዮጵያ ግዛት እስከ በርበራ ድረስ እንደነበረ ግልጽ ነው። ልብነ ድንግል ማለፊያ ልብነ ድንግል እስከ በርበራ በነበረ ጊዜ ከኦሮሞዎች ጋር የነበረው መስተጋብር ምንድን ነበር? ኦኬ ላስረዳ። በዛ ሰዓት አሁን ለምሳሌ እዚሁ ጋር ጎግል ማድረግ ትችላለህ፣ መጽሐፉን ማንበብ ትችላለህ። ኦኬ አቢሲኒያ አዳል ዋር ነው የሚለው። እሱም መጽሐፍ አንብበህ ከሆነ በኢትዮጵያኖች አልተጻፈም። አቢሲኒያ አዳል ዋር አብዛኛው እንደውም ከፈቱል አልሀበሽ የተወሰደ ነው። በዛ ጊዜ እያንዳንዱን የተዋጉባት ምድር ህዝቡን ይገልጻል። በኢትዮጵያኖች አልጻፈም። በዛ ጊዜ ከዛ ጀምሮ ኦሮሞ የሚባል አልነበረው።
እኔ አሁን ይኸውልህ እዚህ ጋር ሮንግ እንድትወስደው አልፈልግም። ኖ ችግር የለውም። እንደውም ወደዋለሁ ላይ አይደለም። ወደዋለሁ። ጥሩ ሀሳብ ነው። ቆይ እንደዛ ከሆነ የለውበትማ እኔ መስተጋብር የለህም ከኔ ጋር እኮ ነው። እሱን አመጣለሁ። አሁን ኦሮሞ የሚባል ከሌለ ይኸውልህ እኔ ስለ ልብነ ድንግል እኮ እኔ ኬር ማደርግበት ምክንያት ስለ ምኒልክ ኬር ማደርግበት ምክንያት እኮ ምኒልክ ከኦሮሞ ጋር መስተጋብር ስለነበረው እኮ ነው። ከኦሮሞ ጋር መስተጋብር ከሌለው ኦሮሞ ቢባል ካልነበረ ልብነ ድንግል እስከ ኖርዘርን አሜሪካ ለምን አይሆንም? አገባኝ እኔ ልብነ ድንግል ግዛቱ ስፋቱና ጥበቱ ሳይሆን የኔ ትኩረት ልብነ ድንግል ከኦሮሞ ህዝብ ጋር ምን መስተጋብር አለው? እኔ የማውቀው አሁን የምናውቃት ኢትዮጵያ የምትባለዋን ሀገር የመሰረተው ሰው ያሰፋው ሰው ሄደ እንዴ? የት ሄደ?